ይታወሳል። የባዲንና የኦሮሞ ብልጽግናው መንግስት የግፍ ሰለባ የሆኑት የአማራ ወጣቶች አራተኛ ዓመት ሰማዕታትነታቸው ዛሬ በሸዋ ጠቅላይ ግዛት በሻማ ማብራት ስነ ስርዓት ታስቦ ውሏል። የህዝብ ጥያቄ ያነሱትን ወጣቶች በግፍ አስሮ ወደ ፖሊስ ጣቢያ የወሰደው የባዲ ጸጥታ መዋቅር የግፍ እስረኞቹን እንዲለቅ የጠየቁ ወጣቶችን በህዝብ ፊት መሃል ከተማ ላይ በጥይት ደብድቦ ነበር የገደላቸው። ክስተቱን አስመልክቶ የሰማዕታት መታሰቢያ ፕሮግራሙን ያዘጋጁት የሸዋሮቢትና አጠቃላይ ሸዋ ጠቅላይ ግዛት ወጣቶች ይህ ቀን በታሪክ ማህደር ውስጥ በደምና በእንባ ጻፈ ነገር ግን የነጻነትና የጽናት ትልቅ ማሳያ የሆነ ታሪካዊ ዕለት ነው። የሸዋሮቢት ወጣቶችና መላው ህዝብ ያደረጉት ህዝባዊ እምቢተኝነት የአማራን ህዝብ ህልውና ለማስከበር ለተቀጣጠለው የጸረ ብልጽግና አብዮታዊ የትግል ጅማሮ ትልቅ መሰረት የጣለው የቁርጠኝነት ምዕራፍ ነው። በዕለቱ ምንም አይነት መሳሪያ ሳይይዙ በባዶ እጃቸው ለክብራቸው አደባባይ የወጡት የሸዋሮቢት ወጣቶች የከፈሉት የህይወት መስዋዕትነት የጸረ አማራውን የኦሮሞ ብልጽግና መንግስትና የእኩይ ዓላማ ተልዕኮ ተቀባዩን የባዲንን ክፋትንና የጨካኔን ጥግ ለዓለም ያሳየበት ክስተት ነው ብለዋል።